አንዱ ደግሞ አንዳንድ ሴቶች ማለት ነው ፍቅረኛዬ ብለው የያዙት ወንድ ማለት ነው። በጣም ነው የሚገርም። ታማ እንኳን እግዚአብሔር ይማርሽ አይላትም። ኧረ ጭራሽ ስትደውልለት ደግሞ ስልኩ ይዘጋል። ተፈለገ ግን እኮ ፍቅረኛሞች ተባብለው እኮ አመትም ሊሆን ይችላል፣ 5 ወርም ሊሆን ይችላል፣ 3 ወር 2 ወርም እንኳን ፍቅረኛዬ ብልሃት አቅፋት እያደርግ የፈለግከውን ነገር እያደረግክ ማለት ነው። የማታውቀው ሰው እንኳን እግዚአብሔር ይማር ትለዋለህ። መደወልን ተውና የቤቱ ድረስ ሄደ እንኳን እግዚአብሔር ይማር ትለዋለህ። እንግዲህ እውነት እኔ እንጃ፣ እግዚአብሔር ምስክሬ ነው። መቼም በበሽታ አይቀለድም አይደል እንዴ? እግዚአብሔር ይማር ትለዋለህ አይላትም። ኢቭን ከሱ አርግዛ ማለት ነው ለፎሎ አፕ ስትሄድ ራሱ አብሯት አይሄድም። ወር ደግሞ አቦርሽን ሆኖባት በራሱ ጽንሱ ተጨናግፎ የሆነ ነገር ሆነባት ማለት ነው አይጠይቃትም። እኔ አንዳንድ ወዶች ግን በቃ እንዴት ነው የምታስቡት? እንዴት ነው የምታስቡት? አንዳንዴም ትንሽ ፈጣሪ መፍራት ጥሩ ነው። ነገሩ ሴቶች ይበላቸው እሰይ። ምክንያቱም ይሄኔ ማለት ነው የሚወዳትን፣ የሚያፈቅራትን፣ የሚያከብራትን፣ የሚንከባከባት እንደ ንግስት እንደ ልዕልት የሚያያትን ትታ ይሆናል እዚህኛው ጋር ሄደችው እንደምንም የማይቆጥራት። ደስ አይልም እውነት። አንዳንድ ወንዶች ደግሞ በቃ ማለት ደስ አይልም። በቃ ፈጣሪን ፍሩ። እንኳን አንተ በቃ የሆነ በቃ እየተደሰትክባት ማለት ነው የሆነ ነገር ስትሆን ግን አጠገባ መሆን አለብህ። ካልሆነ ግን ምንም አትጠቅማትም። ተዋት። አንቺም ተይው እንዴ! እንደዚህ በችግርሽ ጊዜ አጠገብሽ የማይሆነውን ወንድ ማለት ነው ዝም ብለሽ እሱ ጋር ተጣብቀሽ አትቅሪ። በቃ ተይው። እሱ የዋህነትሽን አይቶ አንቺ ጋር ተጣብቆ ሊሆን ይችላል። አንቺ ግን ተይው እንዴ! ሴት እኮ ነሽ። ስንት የሚንከባከብሽ እንደ ልዕልት የሚቆጥርሽ ወንድ ይኖራል እኮ። ራሳችሁን በቃ ጥላችሁ አትቅሩ። በቃ ከወደቃችሁበት ቶሎ ተነሱ። እርግፍ አድርጋችሁ ተውት። እንደዚህ አይነት ወንድ በፍጹም አያስፈልጋችሁም።